ለሞባይል ስልካችን የምናደርገውን ያህል እንክብካቤ ለመጽሐፍ ቅዱሳችን ብናደርግለት ምን ይሆን ወይ ምን እንሆን ነበር? በመንፈሳዊ ዓለም የሞባይል ስልካችንን በምንም አይነት በቤት ጥለን እንደማንወጣ መጽሐፍ ቅዱሳችንንም እንደዚሁ በቦርሳችን ቢሆን በኪሳችን ወይም በመኪናችን በየዕለቱ ይዘነው ብንወጣ ምን ይሆን ወይም ምን እንሆን ነበር? በመንፈሳዊ ዓለም በቦርሳችን ወይም በኪሳችን ወይም በመኪናችን እንዳመችነቱ እንደመጠኑ እንደሳይዙ ይዘን ብንወጣ በየቀኑ ምን እንሆን ምን ይሆን ነበር? በመንፈሳዊ ዓለም ጥያቄ ነው። የሞባይል ስልካችንን ያለ እረፍት የምንከፍተውን ያህል የዛን ያህል እንኳን ባይሆን መጽሐፍ ቅዱሳችንን በቀን ውስጥ አንድ ጊዜ እንኳን ብንከፍተው አንድ ጊዜ በ24 ሰዓት ውስጥ መጽሐፍ ቅዱስ ቢከፈት አንድ ጊዜ ተውት፣ በየደቂቃዎቹ አይደለም በሰዓትም አይደለም በ24 ሰዓት ውስጥ ስንት ጊዜ አልኳችሁ? አንድ ጊዜ ቢከፈት በመንፈሳዊ ዓለም በመንፈሳዊ ሕይወታችን የት እንደርስ ነበር? ምን እንሆን ነበር? የሞባይል ስልካችንን በቤት ረስተን በወጣን ቀን የሆነውን ያህል ርቀት ከተጓዝን በኋላ ትዝ ሲለን መርሳታችን ትዝ ሲለን ከመንገድ ዩተርን አድርገን ተመልሰን እንደምን ወስደው መጽሐፍ ቅዱሳችንን እንዳልያዝን ባወቅን ቀን ደንግጠንና ቆጭቶን ከመንገድ ተመልሰን እስከ መውሰድ ድረስ መጽሐፍ ቅዱስ በቤታችን በልባችን የከበረ ቢሆን ምን ይሆን ነበር? ምን እንሆን ነበር? በሞባይል ስልኮቻችን የሚመጡ መልእክቶችን በየጊዜው ያውም ቶሎ ቶሎ እየከፈትን ቼክ እንደምናደርግ ሁሉ መጽሐፍ ቅዱሳችንንም እንደዚሁ በየወቅቱ እየከፈትን ከሰማይ የሚላኩልንን መልእክቶች ቼክ የምናደርግ ቢሆን በመንፈሳዊ ሕይወታችን የት እንደርስ ነበር? ምን ይሆን ነበር? ያለ ሞባይል ስልኬ መኖር አልችልም እንደምንል ሁሉ ያለ መጽሐፍ ቅዱሴ መኖር አልችልም እስከምንል ድረስ የመጽሐፍ ቅዱሳችን ጥገኛ ብንሆን የእግዚአብሔር ቃል ጥገኛ ባሪያ ብንሆን ረሃብተኛ ጥማተኛ ብንሆን ምን ይሆን ነበር? ጠይቁ። ራሳችንን ቆየት እንድንጠይቅ ነው። የት ደርስ ነበር? መንፈሳዊ መረዳቴ፣ ዕውቀቴ፣ ብርታቴ፣ ኃይሌ የእግዚአብሔር ቃል ዕውቀት የት ይደርስ ነበር? የት ይደርስ ነበር ብለን እንድንጠይቅ ነው። ወላጆች ለልጆቻችን የሞባይል ስልክ ገዝተን በመስጠት እንደምንወዳቸው እንደምንገልጽላቸው ሁሉ መጽሐፍ ቅዱስን በስጦታ በማበርከትና አጠቃቀሙን በማሳየት የምንወዳቸው ምን ያህል እንደምንወዳቸው ብንገልጥላቸው ልጆቻችን በመንፈሳዊ ዓለም የት ይደርሱ ነበር? በበርዝዴያቸው ሊሆን ይችላል፣ በግራጁዌሽናቸው ቀን ሊሆን ይችላል፣ በሆነ ዓመት በዓል ሊሆን ይችላል። እወድሃለሁ ልጄ እወድሻለሁ አይ ላቭ ዩ ብለን ጽፈንበት ጥቅስ ጽፈን ይሄንን አንብበው ጠዋት ስትነሳ ማታ ስትተኛ ብለን ብንሰጣቸው አጠቃቀሙንም አከፋፈቱንም እንዴት እንደሆነ ነገርን ብንሰጣቸው ልጆቻችን ምን ይሆኑ ነበር? በተለይ ረጅም መንገድ ለመሄድ ስንሰናዳ ከማንረሳቸው ዋና ዋና ንብረቶቻችን አንዱ ሞባይል ስልካችን እንደሆነ ሁሉ መጽሐፍ ቅዱሳችንም የረጅም ጉዞ ጓደኛችን ቢሆን ምን ይሆን ምን እንሆን ነበር? ለመሆኑ ረጅም አጭር ጉዞ ለማድረግ ስንነሳ መጽሐፍ ቅዱሴ ከማይረሱ ዕቃዎቼ አብሮኝ ከሚጋዙ ንብረቶቼ አንዱ ነው ብለን የምናስብ አማኞች ስንት ነን? ስንት ነን? በአጋጣሚ አደጋ በደረሰብን ጊዜ ቶሎ ለመጠቀም የምንፈልገው የሞባይል ስልካችን እንደሆነ ሁሉ በአደጋና በማናቸውም ችግር ጊዜ ቶሎ ወደ መጽሐፍ ቅዱሳችን ብንሄድ በዛ በደረሰብን አደጋ መካከል እግዚአብሔር በቃሉ በኩል አደጋው ለምን እንደደረሰብን የአደጋው ውጤት ምን እንደሆነ የእግዚአብሔር ዓላማ ምን እንደሆነ እግዚአብሔር ተናግሮ ከአደጋም አስመልጦ አጽናንቶ